ሰላም ይሄ ከባለፈው ፓርት 1 የቀጠለ ፓርት 2 ነው። የኢኩቲኤች ሩሎችን ነው ስናይ ነበር። እስከ 3 አይተናል። ቀጣይ ያሉትን እናያለን። ግን እዚህ ላይ አሁን ማየት እንተውልኝ የፈለኩኝ ይሄ ማች ትሬደር ላይ ያለ ኢኩቲኤች የገዛሁት ነው። ይሄ ባለ 10,000 አካውንት ነው የገዛው ነበር። በቅርብ ነበር ያለፍኩት ፌስቱን። ፌስቱ እዚህ ላይ ይላል $10,503። ይሄን ሳገኝ 5% ሳተርፍ ላይፍ አካውንት ሰጡኛል። ላይፍ አካውንት ለመስጠት ከ3-4 ቀን በኋላ ነው የሚሰጧችሁ። ህጋችሁን በትክክል አልፋችኋል የሚለውን አጣርተው ማለት ነው። ፔሽንቱን መጠበቅ ነው ኢቫሉዌት እስከምትደረጉ ማለት ነው። አሁን የቀሩትን ህጎች እንይ። ባለፈው እነዚህን 3 ህጎች አይተናል። ዛሬ የምናየው ኒውስን እና ሌሎችን ህጎች ነው። ኒውስ ወሳኝ ነው። ብዙ ሰው ቻሌንጅ ፌል የሚያደርግበት በኒውስ ምክንያት ነው። ብዙ አይነት የኒውስ ህግ ያላችሁ፣ አንደኛው 2 ደቂቃ በፊትና 2 ደቂቃ በኋላ ሃይ ኢምፓክት ኒውስ ላይ ትሬድ መክፈት የለብንም። ኒውስ የት እናገኛለን? ፎሬክስ ፋክተር የሚባል ዌብሳይት አለ። የዛ ሰዓት ላይ ሃይ ኢምፓክት ኒውስ የሚባሉትን ያሳያቸዋል በሬድ ፎልደር እና በብራውን ፎልደር። የሎ እና ግሬው ሎ ኢምፓክት ነው፣ ችግር የለም። ይሄ ማለት 9 ሰዓት ተኩል ላይ ኒውስ አለ ከሆነ ሃይ ኢምፓክት ኒውስ ማለት ነው። ከ9:28 እስከ 9:32 ድረስ ምንም አይነት ትሬድ አዲስ መግባት አንችልም። የነበረውን መዝጋት አንችልም። ሎስ መነካት የለበትም። ፕሮፊት መነካት የለበትም። ሊሚት ኦርደር አይቻልም። ስቶፕ ኦርደር አይቻልም። በዚህ 4 ደቂቃ ሊሚት ውስጥ ማለት ነው። ቀጣዩ እነሱ ኒውስ ያላቸው ኦል ዴይ ኢምፓክት ኒውስ ይባላል። ሁል ጊዜ ኢምፓክት ያለው የዛ ቀን ላይ ሙሉ 24 ሰዓቱን ኢምፓክት የሚያደርጉ ኒውሶች አሉ። እነሱ ላይ ትሬድ ባናደርግ ይመረጣል። አሳያቸዋለሁ። አሁን ፎሬክስ ፋክተሪ ላይ ትሬድም ካደረግን ከ25% በላይ ፕሮፊት ማግኘት የለብንም። ይህ ማለት በ10,000 አካውንት ላይ 8% ነው አትርፎ የተባለና 800 ማለት ነው። የእሱ 25% ማለት $200 ነው። ከዚህ በላይ ካተረፍን ሰስፔንድ እንደረጋለን። ቀጣይ የኒውስ የሚከለክሉት ስፒች ያለበት ቀን አለ። ስለ ኢኮኖሚ የሚነገርበት G20 የሚሰበሰቡበት ምናምን ቀኖች አሉ። ይህ ሰዓት ላይ አንዱ ኒውሱ ተጀምሮ እስከሚያልቅ ድረስ ትሬድ መግባት የለብንም ማለት ነው። ቀጣይ ህግ ምንገባቸው ትሬዶች ከ2 ደቂቃ በላይ መሆን አለባቸው። አቬሬጅ ማለት ነው። 10 ትሬድ ብንገባ 1-2ቱ ከ2 ደቂቃ በታች ከፍተን ዘግተን ሊሆን ይችላል። ግን አቬሬጅ ሲሰራ ከ2 ደቂቃ በላይ መሆን ያለበት። ቀጣይ ቪፒኤን መጠቀም የለብንም አይፒያችንን ስለሚያሳስትብን ማለት ነው። ይሄ መጥፎ የትሬድ አይነቱ አለው። ቲክ ስካልፒንግ ዊዝን ሰከንድ መውሰድ፣ አንድ ዩሮስቲን ባይንድ ሴል በአንድ ላይ ማለት ይሄ ሰስፔንድ የሚያሳርጉ ናቸው። ቀጣይ ፓርሻሊ ለመዝጋት ሲባል አንድ ሎት መግባት ስንፈልግ 0.2 ያደርግን በ5 እንገባቸዋለን። እንደዚህ አይቻልም። ራሱ ዌብሳይቱ ላይ ፓርሻሊ ያለ ፓርሻሊ መውሰድ ትችላላችሁ። እነዚህ ህጎችን መከበር አለባቸው። ብዙ ሰዎች አይነግራችሁም፣ ግን ብዙ ሰው ሰስፔንድ የሚደረግባቸው ህጎች እነዚህ ናቸው። መልካም ቀን። ቴንክ ዩ